ሰላም ውድ የአውደ ድንቅ ቤተሰቦች፣ ዛሬ የምንወስዳችሁ ወደ ተራ ጉዞ አይደለም። ብዙዎቻችን ጠዋት ከቤታችን ስንወጣ የምንረግጠው መንገድ ሰላማዊ እንዲሆን እንመኛለን። ነገር ግን በዓለማችን ላይ አንዳንድ ቦታዎች አሉ። እዚያ ቦታ መንገድ ማለት መዳረሻ ሳይሆን ከሞት ጋር የሚደረግ ትግል ነው። በዛሬው ቪዲዮአችን የሰው ልጅ ጥበብ ከተፈጥሮ ቁጣ ጋር የሚጋጩባቸውን 5 እጅግ አደገኛ መንገዶችን እናያለን። እነዚህ መንገዶች በሺዎች የሚቆጠሩ ሰዎችን ሕይወት በልተዋል። አንዳንዶቹ በጦር ጊዜ የተሰሩ ሲሆኑ፣ ሌሎቹ ደግሞ ተገላ የነበረችን መንደር ከዓለም ጋር ለማገናኘት በገበሬዎች መስዋዕትነት የተሰሩ ናቸው። እነዚህ መንገዶች ለምን ገዳይ ተባሉ? በውስጣቸውስ ምን አይነት ታሪክ ይዘዋል? እስከ መጨረሻው አብራችሁን ቆዩ። ምክንያቱም ቁጥር 1 ላይ የምናየው መንገድ የዓለማችን ሲኦል ደጃፍ ተብሎ የሚጠራ አስፈሪ መንገድ ነው። አንደኛ፣ የሞት መንገድ ቦሊቪያ። የመጀመሪያው መዳረሻችን ደቡብ አሜሪካ ቦሊቪያ ነው። ይህ መንገድ የሞት መንገድ ተብሎ ይታወቃል። የተገነባው በ1930ዎቹ በፓራጓይ የጦር እስረኞች ነው። መንገዱ ከቦሊቪያ ዋና ከተማ ተነስቶ ወደ አማዞን የዝናብ ደን ይወርዳል። ለምን አደገኛ ሆነ? አንደኛ፣ መንገዱ በጣም ጠባብ ነው። ስፋቱ 3 ሜትር ብቻ ነው። ይህ ማለት አንድ መኪና ብቻ ነው ማለፍ የሚችለው። ሁለተኛ፣ ምንም አይነት የመከላከያ አጥር የለውም። አንድ ስህተት ከሰራህ ከ600 ሜትር በላይ ጥልቀት ወዳለው ገደል መግባት አይቀሬ ነው። በየዓመቱ ከ200 በላይ ሰዎች በዚህ መንገድ ሕይወታቸውን ያጣሉ። የአካባቢው ጭጋግ እና ዝናብ ደግሞ መንገዱን ጭቃማ በማድረግ ጉዞውን የበለጠ አስፈሪ ያደርጉታል። ዛሬም ድረስ በድፍረት የሚጓዙ ሹፌሮች አልጠፉም። ሁለተኛ፣ ዞጂላ መንገድ ህንድ። ወደ እስያ እንሂድ። በህንድ የሚገኘው ዞጂላ መንገድ በሂማሊያ ተራሮች ላይ የሚገኝ አስፈሪ መተላለፊያ ነው። ይህ መንገድ 2 ወሳኝ ቦታዎች የሚያገናኝ ብቸኛ መስመር ነው። መንገዱ ከባህር ጠለል በላይ በ3500 ሜትር ከፍታ ላይ ይገኛል። እዚህ ቦታ አየር በጣም ያነሰ በመሆኑ ሹፌሮች ቶሎ ይዳከማሉ። መንገዱ አስፋልት የለውም። ሙሉ በሙሉ በጭቃ እና በድንጋይ የተሞላ ነው። በክረምት ወቅት መንገዱ እስከ 20 ሜትር በሚደርስ በረዶ ይሸፈናል። የዚህ መንገድ ትልቁ አደጋ ጠባብነቱ ነው። ከባድ የጭነት መኪናዎች በዚህ ጠባብ መስመር ላይ ሲተላለፉ አንዱ መኪና ወደ ገደሉ ጫፍ መጠጋት አለበት። እዚህ ቦታ መንዳት ጥንቃቄ ብቻ ሳይሆን ትልቅ ድፍረትን ይጠይቃል። ሶስተኛ፣ የጎሊያንግ ዋሻ መንገድ ቻይና። አሁን ደግሞ ወደ ቻይና ተራሮች እንመራለን። ይህ መንገድ የተሰራው በመንግስት ሳይሆን በ13 ደፋር ገበሬዎች ነው። የጎሊያንግ መንደርተኞች ከዓለም ተገልላ የነበረችውን መንደራቸውን ለማገናኘት ተራራውን በእጃቸው አዋቀሩት። ለ5 ዓመታት ሳይታክቱ ይህንን አስደናቂ ዋሻ የሰሩት። መንገዱ በዋሻ ውስጥ የሚሄድ ሲሆን በየመሃሉ መስኮቶች አሉት። እነዚህ መስኮቶች አየር እንዲገባ የተሰሩ ቢሆኑም በቀጥታ ወደ ገደል ስለሚያሳዩ ጉዞውን አስፈሪ ያደርጉታል። መንገዱ በጣም ጠባብ እና ጣሪያው ዝቅተኛ በመሆኑ ለትላልቅ መኪናዎች አይመችም። ይህ መንገድ የሰው ልጅ ጽናት ካለው የማይሰራ ነገር እንደሌለ ትልቅ ማሳያ ነው። አራተኛ፣ የአትላንቲክ ውቅያኖስ መንገድ ኖርዌይ። ይህ መንገድ ከሌሎቹ ይለያል። በገደል ላይ ሳይሆን በውቅያኖስ ላይ የተሰራ ነው። በኖርዌይ የሚገኘው ይህ መንገድ ውብ ቢሆንም ውበቱ ግን አታላይ ነው። 8 ድልድዮችን የያዘ ሲሆን የአየር ሁኔታው ጥሩ በሚሆንበትም ጊዜ በጣም ያምራል። ነገር ግን አውሎ ንፋስ ሲነሳ መንገዱ ወደ ገሃነም ይቀየራል። የውቅያኖሱ ማዕበል
በቀጥታ መንገዱ ላይ ይከሰከሳል። መኪናዎች በከፍተኛ የውሃ ግፊት ተገፍተው ወደ ውቅያኖስ የመግባት አደጋ አለባቸው። በተለይ አንዱ ድልድይ ያሰከረ ድልድይ በሚል ቅጽል ስሙ ይታወቃል። ከሩቅ ሲታይ መንገዱ በአየር ላይ ተንጠልጥሎ የሚቀር እንጂ መዳረሻ የሌለው ይመስላል። ባይባርት ዲ915 ቱርክ። በመጨረሻም ወደ ቁጥር 1 ደርሰናል። በቱርክ የሚገኘው ይህ መንገድ የመንገዶች ሁሉ ሲኦል ይባላል። መንገዱ የተገነባው በ1916 በጦርነት ወቅት ነው። ይህ መንገድ 29 በጣም አደገኛና ተከታታይ የሆኑ ታጣፊዎች አሉት። ለምን ቁጥር 1 ሆነ? አንደኛ፣ ምንም አይነት የደህንነት መከላከያ የለውም። በአንድ በኩል ያለው ገደል በመቶዎች የሚቆጠሩ ሜትሮች ጥልቀት አለው። ሁለተኛ፣ መንገዱ ከድንጋይ የተሰራ በመሆኑ ሁል ጊዜ የመናድ አደጋ አለው። ጭጋግና በረዶ ሲተከልበት ደግሞ ጉዞ ወደ አስፈሪ ህልም ይቀየራል። እዚህ የሚነዱ ሾፌሮች ሕይወታቸውን በእጃቸው ይዘው ነው የሚነዱት። እነዚህን 5 መንገዶች ስናይ የሰው ልጅ ጥንካሬ እንረዳለን። ተፈጥሮ የራሷ ህግ ቢኖራትም የሰው ልጅ ደግሞ ማናቸውንም መሰናክሎች ለማለፍ ይጥራል። እናንተስ ከነዚህ መንገዶች በየትኛው ላይ ለመጓዝ ትደፍራላችሁ? ሐሳባችሁን በኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።